ሰላም እንዴት ናችሁ? የኬኬ ዩቲዩብ ቻናል ቤተሰብ በዛሬ ቪዲዮ የምንመለከተው እንዴት አድርጎ አንድ ሰው የተለያዩ አፕሊኬሽኖችን ወደ እናንተ ስልክ በመጫን ያን እናንተ የምታወሩትን ነገር የሚቆጣጠራችሁ ከሆነና እንዴት አድርጋችሁ ማስቆም እንደምትችሉ በዛሬ ቪዲዮ የምንመለከት ይሆናል ማለት ነው። ከዛ በፊት ግን ስልክ መጥለፍ እንደሚቻል ከ123,000 ህዝብ በላይ የተመለከተውን ቪዲዮ ማየት ከፈለጋችሁ ኮሜንቴ ዲስክሪፕሽን ቦታ ላይ ሊንክ አስቀምጣለሁ ማለት ነው። እሱም በመንካት በቀጥታ መመልከት ትችላላችሁ ማለት ነው። ያን ነገር ግን እንድታዩት የፈቀድኩላችሁ የተለያዩ ስልኮቹን አላግባብ እንድጠልፉ ሳይሆን ከተጠለፋችሁ እንዴት አድርጋችሁ ማስቆም እንደምትችሉ እዚያው ላይ ቪዲዮ ስላለ ነው። ስለዚህ በዛሬ ቪዲዮ ደግሞ ከበፊቱ ቪዲዮ በምን ይለየዋል ካላችሁ የድሮ እንግዲህ ኮድ ተጠቅመን ነው ማለት ነው። ስልክ መደወያው ላይ ከገባን በኋላ የተለያዩ ኮዶችን በማስገባት ነበር መጥለፍ የምንችለው። ያሁኑ ግን የስልካችን ሴቲንግ ላይ ብቻ በመግባት እንዳንጠለፍ መከላከል ይሆናል ማለት ነው። ስለዚህ ቪዲዮውን ይህን ያክል ከተረዳችሁት ለብዙ እህትና ወንድሞቻችን እንዲደርስ ይህን ቪዲዮ ላይክ በማድረግ ትጀምራላችሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እሺ ተመልካቾቼ የተለያዩ አፕሊኬሽኖችን የምታወርዱበት ፕሌይ ስቶር ምንም አይነት ስካም የማይጫንበት የአፕሊኬሽን ማውረጃ ማለት ነው። እሱን አንዴ ትጫናላችሁ። እንደምትመለከቱት እንግዲህ እኔ ፎቶ አድርጌበት ነው ማለት ነው። የእናንተ ግን የኢሜይላችሁ የመጀመሪያ ስም ሊሆን ስለሚችል እሱን አንዴ ትጫናላችሁ። እሱን ከተጫናችሁ በኋላ እንደምታዩት ከነዚህ ዝርዝር መካከል ፕላይ ፕሮቴክት የምትል ትፈልጋላችሁ ማለት ነው። ስለዚህ ፕላይ ፕሮቴክት የምትለውን አንዴ ስትጫኑ እንደምትመለከቱት የተለያዩ ሀርምፉል ያልሆኑ አፖች ይኖራሉ። እንደምትመለከቱት የኔ ኖ ሀርምፉል አፕ ፋውንድ ነው የሚለኝ ማለት ነው። ስለዚህ እናንተ ግን ምን ማድረግ አለባችሁ ማለት ነው? እስካን የሚለውን አንዴ ትጫናላችሁ። እንደምትመለከቱት አሁን የኔ እስካን እስከሚያደርግ እንጠብቃለን ማለት ነው። እንደምትመለከቱት እስካን አድርጎ ከጨረሰ በኋላ ኖ ሀርምፉል አፕ ፋውንድ ነው የሚለኝ። ይህ ማለት እኔ በየቀኑ ስለማጠደው ነው ማለት ነው። ከቴሌግራም እንዲሁም የተለያዩ ቪዲዮ ስትዋርዱ እና ስትመለከቱ ሳታስቡት በቴሌግራም ብዙ አይነት ስካም አፕሊኬሽን አብሮ ይወርድባችኋል ማለት ነው። ስለዚህ በቀላሉ ፕሌይ ስቶርን ተጠቅማችሁ ስካም በማድረግ ለእናንተ የማይጠቅም አፕሊኬሽንን በቀላሉ ማስወገድ ትችላላችሁ ማለት ነው። ወደ ሁለተኛው ስቴፕ እንለፍ ደግሞ እዚህ ከላይ እንደምትመለከቱት ይህ ያከበብኩበት ማለት ነው። 3 ሰረዞችን አንዴ ትጫናላችሁ። እነሱን ከተጫናችሁ በኋላ እንደምትመለከቱት 3 አይነት አማራጭ መጥቶልኛል ማለት ነው። ከነዚህ አማራጮች መካከል ሲቲንግ የምትለውን በዚህኛው ያከበብኩባት ማለት ነው። ሲቲንግ የምትለውን አንዴ ታብ አድርጋችሁ ትከፍታላችሁ። ከነዚህ አማራጮች መካከል እንግዲህ ሰፕሊመንታሪ ሰርቪስ የሚል ትፈልጋላችሁ ማለት ነው። እንደምትመለከቱት እኔ ጋር ሰፕሊመንታሪ ሰርቪስ የሚለው ይህን ይመስላል ማለት ነው። እንደምትመለከቱት ሰፕሊመንታሪ ሰርቪስ የምትለውን አንዴ ታብ አድርጋችሁ ትከፍታላችሁ። ከነዚህ ሰፕሊመንታሪ ሰርቪስ አማራጮች መካከል ኮል ፎርዋርዲንግ የምትለውን ትመርጣላችሁ ማለት ነው። ይሄኛው ያከበብኩበትን። ስለዚህ ኮል ፎርዋርዲንግ የምትለውን አንዴ ስትጫኑ እንደምትመለከቱት ሁለት አይነት ኦፕሽኖች መጥተው ኮል እና ቪዲዮ ኮል የሚል ሁለት አይነት አማራጭ መጥቶልናል ማለት ነው። ከነዚህ አማራጮች መካከል እኛ አሁን እያስተማርን ያለ ነው በድምፅ ስለሆነ ቮይስ ኮል የሚለውን አንዴ እንመርጥለታለን ማለት ነው። እንደምትመለከቱት አሁን ፕሊስ ዌይት እያለኝ ነው ማለት ነው። ስለዚህ ለተወሰነ ያህል ደቂቃ እንጠብቀዋለን ማለት ነው። መለከቱት ኦልዌይስ ፎርዋርድ የምትለው የመጀመሪያዋ ማለት ነው ኖ ናምበር ሴት ነው የሚል። ይህም የሆነበት ምክንያት ምንድን ነው? እኔ ቀደም ብዬ ስላቋረጥኩት ነው ማለት ነው። የእናንተ ግን ከተጠለፋችሁ 09 ብሎ እንዲሁም በተለያዩ አገር ስልክ ቁጥሮች ከተጠለፋችሁ ኦልዌይስ ፎርዋርድ የሚለው ቦታ ስልክ ቁጥር ይኖራል ማለት ነው። ፎርዋርድ ዌን ቢዚ የሚለው እንደምትመለከቱት ኖት ናምበር ነው የሚለኝ ማለት ነው። እዚህ ቦታ ላይ እንደምትመለከቱት ምንም አይነት ስልክ አልገባልኝም፣ አልተጠለፍኩም ማለት ነው በሲም ካርዴ ማለት ነው። አሁን ደግሞ የምንመለከተው በተለያዩ አፕሊኬሽኖች ተጠልፈን ከሆነ እንዴት አድርገን ማወቅ እንችላለን የሚለውን የማሳያችሁ ይሆናል። ወደ ቪዲዮው አብራችሁን ቆዩ። እሺ ተመልካቾቼ እሱን ነገር ለማድረግ እንግዲህ ቀጥታ ወደ ስልካችሁ ሴቲንግ ትገባላችሁ ማለት ነው። አሁን እንደምትመለከቱት በሚገባ ወደ ስልኬ ሴቲንግ ገብቻለሁ ማለት ነው። ከነዚህ አማራጮች መካከል እንግዲህ እናንተ የምትፈልጉት ምን የሚለው ነው ማለት ነው።
ሴኩሪቲ ኤንድ ፕራይቬሲ የምትለውን አንዴ ታብ አድርጋችሁ ትገባላችሁ ማለት ነው። እንደምትመለከቱት አሁን በሚገባ ሴኩሪቲ ኤንድ ፕራይቬሲ የሚለው ቦታ በትክክል ገብቻለሁ ማለት ነው። እዚህ ቦታ ከገባው በኋላ እንደምትመለከቱት ፐርሚሽን ማናጀር የሚል አለ ማለት ነው። ይህም ፐርሚሽን ማናጀር የሚለውን አንዴ ታብ አድርጋችሁ ትገባላችሁ ማለት ነው። ከነዚህ መካከል እንግዲህ እናንተ መፈለግ ያለባችሁ በድምፅ ስለሆነ ማይክሮፎን የምትለውን አንዴ ታብ አድርጋችሁ ትገባላችሁ ማለት ነው። እንደምትመለከቱት አሁን እንግዲህ በሚገባ ወደ ማይክሮፎኔ ገብቻለሁ ማለት ነው። እንደምትመለከቱት እንግዲህ የተለያዩ ይሄንን የኔን ማይክሮፎን የሚጠቀሙ የተለያዩ አፕሊኬሽኖች መጥተዋል ማለት ነው። እናንተ ስልክ ላይ የሚመጣው እዚህ ቦታ ላይ የሚመጣው እንግዲህ የእናንተ ስልክ ላይ እዚህ ቦታ ላይ የሚመጣው ነገር እንግዲህ የእናንተን የስልካችሁን ማይክሮፎን የሚቀበል አፕሊኬሽን ነው ማለት ነው። እዚህ ቦታ እንግዲህ የተለያዩ ጓደኞቻችሁ እንዲሁም ሌላ ሰው ሀይድ አድርጎ እናንተን በድምፅ ሊጠልፋችሁ የሞከረ ሰው አፕሊኬሽን ካለ እናንተ ሳታውቁት እዚህ ቦታ ላይ ተጨምሮ ታዩታላችሁ ማለት ነው። በሚገባ እንግዲህ ከታች ወደ ላይ ስክሮል እያደረጋችሁ እያንዳንዱን አፕሊኬሽን ማየት ይኖርባችኋል ማለት ነው። የምትጠራጠሩት አፕሊኬሽን ካለ ለምሳሌ ያክል አሁን እኔ ኢሞን ብጠራጠር እንደምትመለከቱት ኢሞ የምትለውን ጣን አድርጌ ሳየው እንደምትመለከቱት 3 አይነት አማራጭ መጥቶልኛል ማለት ነው። ስለዚህ እኔ ኢሞዬን የምጠቀምበት ማለት ነው ድምፅ ለመላክ በኢሞ ከሰው ጋራ ቪዲዮ ለማውራት እንግዲህ እንዲሁም ደግሞ ከሰው ጋር ለመደዋወል ድምፄን በምጠቀምበት ሰዓት ምንድነው የሚለው አሎ ኦንሊ ዌን ዩዚንግ ዚስ አፕ። ይህን የሚለው ምንድነው ኢሞ ላይ ስገባ ራሱ እፈቅድለታለሁ ነው የሚል። ሁለተኛ ላይ ደግሞ አስክ ኤቭሪ ታይም ይላል። ይህ ደግሞ ሁሌም ዳታዬን ባበራው ቁጥር ወደ ኢሞ የኔ የምለው ነገር ወይም የማወራው ነገር ይሂድ እንደማለት ነው። ሶስተኛ ላይ ደግሞ ዶንት አሎ ነው። ሶስተኛ ደግሞ አልፈቀድኩለትም ነው የሚል። ዶንት አሎ ላይ ካረጋችሁት እንግዲህ በኢሞ ቪዲዮ ኮል ማውራት ስለማትችሉ አሎ ኦንሊ ኦን ዚስ አፕ ትሉታላችሁ። ይህም እንግዲህ ኢሞ ላይ ከገባችሁ በኋላ ቪዲዮ ኮል ለማውራት እንዲሁም ደግሞ አውዲዮ ኮል ለማውረድ ስለሚጠቅማችሁ ማለት ነው። እዚህ ቦታ ያሳየኋችሁ እኔ እንግዲህ ምንም አይነት ስካም አፕሊኬሽን ስላላገኘው ነው ማለት ነው። ስለዚህ እናንተ እዚህ ቦታ ላይ ገብታችሁ ዶንት አሎ ማድረግ ያለባችሁ የምትጠራጠሩትን አፕሊኬሽን እና የምትጠቀሙበትን አፕሊኬሽን ነው ማለት ነው። አሁን እንደምትመለከቱት በዚህ አይነት መንገድ ካስተካከላችሁ በኋላ አሁንም ወደ ኋላ መለስ ትላላችሁ ማለት ነው። ስለዚህ አሁን ከዚህ ቦታ አንዴ ባክ ብዬ ወጣና እንደምትመለከቱት ሞር ሴኩሪቲ ሲቲንግ የምትላለች እሷን አንዴ ጫና አድርጋችሁ ትገባላችሁ። እንደምትመለከቱት ሞር ሴኩሪቲ ሲቲንግ ላይ ከገባው በኋላ የተለያዩ አማራጮች መጥተውልኛል ማለት ነው። እነሱን አማራጮች አሁን እንግዲህ በሚገባ እናያለን ማለት ነው። ስለዚህ ዲቫይስ አድሚን አፕ የሚል አለ። እንደምትመለከቱት ዲቫይስ አድሚን አፕ የሚለውን አንዴ በሚገባ እንጫነዋለን ማለት ነው። እንደምትመለከቱት እንግዲህ ዲቫይስ አድሚን አፕ የሚለውን ስነካ እንደምትመለከቱት 4 አይነት አፕሊኬሽን መጥቷል ማለት ነው። ስለዚህ እነዚህ አፕሊኬሽኖች ድንገት የናንተ ልክ እንደዚህ ኦን ሆኖ ከሆነ ማለት ነው እናንተ በፍጥነት ኦፍ ማድረግ ትችላላችሁ። የተደበቁና ሃይድ የሆኑ አፕሊኬሽኖች እዚህ ቦታ ላይ ካለናንተ ፍቃድ ኦን ከሆነ እናንተ የምትሉት እያንዳንዱ ድምፅ ለስካመሮች ግልጽ ናችሁ። እናንተ ለጠለፋችሁ ሰው በአፕሊኬሽን በዚህ አይነት በድምፅ ይወስድባችኋል የእናንተን ፋይል መረጃ፣ እንዲሁም እያንዳንዱ አክቲቪታችሁን በዚህ ሲቲንግ አማካኝነት ነው ሊወስድባችሁ የሚችል ማለት ነው። ተመልካቾቼ በዛሬ ቪዲዮ እንደሚጠቅማችሁ ስለማልጠራጠር ይህን ቪዲዮ ላይክ በማድረግ ትጨርሳላችሁ።